ዓለም ስማችሁን፣ መልካችሁን ወይም ያላችሁን ንብረት በቀላሉ ሊረሳው ይችላል። ነገር ግን በተራባችሁ ወቅት ማን እንደመገባችሁ መቼም ቢሆን አይረሳውም። ባረጀ ጅንሱ ሱሪዋና በጨርቅ ከረጢቷ ምክንያት በቅንጡ ሱቅ ሰራተኞች ፊት በከፍተኛ ውርደት የደረሰባት ሌና ፋሮ ያንን ውድ ኬክ ይዛ ካልወጣች እንደማትንቀሳቀስ ስትወስን ታሪኩ ያበቃ መስሎ ነበር። ነገር ግን የሱቁ ባለቤት መጥቶ ማሰሮውን እንዲቆጥሩ ሲያዝና የታሪኩን መጋረጃ ሲገልጠው ውርደቱ ወደ ታላቅ ክብር፣ ኩራቱ ደግሞ ወደ ፍጹም መሸማቀቅ ተቀየረ። ዶሎሬስ የተባለችው እናት ወደፊት ምን እንደሚመለስላት ሳታውቅ በነፃነት የሰጠችው የአንድ ሰሃን ምግብ ከ28 ዓመታት በኋላ ለልጇ እንዴት ያለ ታላቅ በር ከፈተላት። ይህንን አስገራሚና እውነተኛ ታሪክ አሁኑኑ እስከ መጨረሻው ይከታተሉ። በፊላደልፊያ ከተማ ውስጥ ወደሚገኘው እጅግ ውድና ቅንጡ ወደ ሆነው የኬክ መሸጫ ሱቅ ውስጥ በአንድ የብርጭቆ ማሰሮ $347 የያዘች ሴት ዘልቃ ገባች። የለበሰችው ጂንስ ያረጀ ነበር። ያደረገችው ጫማም ርካሽ ሰንደል ሲሆን በአንዱ ትከሻዋ ላይ የጨርቅ ከረጢት አንግታለች። በሱቁ ውስጥ ያሉትን ክሪስታል የተሰሩ የማሳያ ሳጥኖች በግድግዳው ላይ በወርቃማ ቀለም የተጻፉትን ፊደላት ወይም ደግሞ ሌላ በሙዚየም ውስጥ ያሉ ቅርጾችን ይመስላል። ለስላሳ ብርሃን የበራባቸው ረዣዥም ኬኮች ዙሪያዋን እያየች አልተደመመችም። እሷ ቀጥታ የሄደችው ወደ መሃለኛው የማሳያ ሳጥን ነበር። ከዚያም እጅግ ግዙፍ በሆነው ኬክ ላይ እጇን ቀሰረች። ያኛውን አለች፣ የደስታ መግለጫውን ኬክ እባክሽን በፍጥነት በሳጥን ታሽጊልኛለሽ? ወደ እናቴ መመለስ አለብኝ። ከመቁጠሪያው በስተጀርባ የነበሩት ሁለት ወጣት ሴቶች እርስ በርሳቸው ተያዩ። ያ አስተያየት ሁሉንም ነገር ይናገር ነበር። አንድ ሰው የመጀመሪያውን አረፍተ ነገር ሳይጨርስ በፊት ስለ እሱ አስቀድመው ወስነው ሲጨርሱ ሰዎች የሚለዋወጡት አይነት አስተያየት ነበር። ፈጣንና የተለመደ፣ ራሳቸውን ረቂቅ እንደሆኑ አድርገው በሚያስቡ ጨካኝ ሰዎች የሚደረግ የተለየ ንቀት። ረዘም ያለችው ሴት ኬልሲ ወደ ባልደረባዋ ብሪያና ዞራ በስያሜው ላይ ያለውን ዋጋ ድምጿን ከፍ አድርጋ ነበበችው። ይህንን ያደረገችው ደንበኛዋን መረጃ ለመስጠት አልነበረም። ይልቁንም እሷን ለማሸማቀቅና ለማዋረድ ነበር። $340። ያ ድምፅ በክፍሉ ውስጥ ልክ እንደተዘጋ በር በኃይል ተጋጨ። ሌና ፋሮ ግን አልደነገጠችም። ከአቋሟም ፍንክች አላለችም። እድሜዋ 33 ዓመት ነበር። ላለፉት 6 ዓመታት በርካታ ስራዎችን በጋራ ስትሰራ ቆይታለች። ከጠዋቱ 2 ሰዓት እስከ ቀኑ 10 ሰዓት በጀርመን ታውን በሚገኝ የኢንሹራንስ ቢሮ ውስጥ የዳታ ማስገቢያ ሰራተኛ ስትሆን በሳምንት 3 ምሽቶች ደግሞ በብሮድ ስትሪን በሚገኝ ፋርማሲ ውስጥ ገንዘብ ተቀባይ ነበረች። በየቀኑ ከጠዋቱ 12 ሰዓት ትነሳለች። ወደ ቤት የምትመለሰው ደግሞ በምሽቱ 3 ሰዓት ነበር። በዚህ ሁሉ ልፋቷ የቤት ኪራይ ትከፍላለች፣ ግሮሰሪ ትገዛለች፣ እንዲሁም የማጓጓዣ ክፍያዎችን ለመቆጠብ ስትል የራሷን የሥራ ፈረቃ ካበቃ በኋላ ከፋርማሲው ቆጣሪ የነበራትን የእናቷን የልብ ሕክምና መድኃኒት በራሷ ትወስድ ነበር። ሰዎች እሷ እንደማትመጥን አድርገው በሚያዩት ክፍሎች ውስጥ ከዚህ በፊት ቆማ ታውቃለች። ያ አስተያየት ስለ እሷ ሳይሆን ስለ ራሳቸው ማንነትና አስተሳሰብ የላቀ ነገር እንደሚናገር ከተረዳሽ ቆይታለች። ስለዚህም በልበ ሙሉነት ዋጋውን አውቃለሁ፣ መግዛት እፈልጋለሁ አለች። በዚያ ቅጽበት የሱቁ ስራ አስኪያጅ ፕሪያማክ ወደ እነሱ መጣች። እድሜዋ በ30ዎቹ መገባደጃ ላይ የሚገኝ ሲሆን እንከን የለሽ የክሬም ቀለም ብሌዘር ኮት ለብሳለች። ፈገግታዋ ትክክለኛ ቅርጽ ያለው ቢሆንም ምንም አይነት ውስጣዊ ሙቀትና ቅንነት የሌለው ነበር። የሄልስ ዋና የኬክ ሱቅ ቅርንጫፍን ላለፉት 3 ዓመታት መርታለች። በዚህ ሱቅ ውስጥ ምን አይነት ደንበኛ መስተናገድ እንዳለበትና ማን በስህተት ተሳስቶ እንደሚገባ በጣም ግልጽ የሆነ ምስል በአእምሮዋ ነበራት። የሌና ሰንደል ጫማ ተመለከተች። ረዘም ላለ ጊዜ የቆዩት $40 ስለሚያወጡና ያ ደግሞ በዚህ ወር በባጀት ውስጥ ስለሌለ በቅናሽ ሱቅ ውስጥ በ$12 የሚገዙትን አይነት ጫማ ነበር ያደረገችው። በመቀጠል ጅንስ ሱሪዋን አየች። ከፋሽን ሳይሆን ከአገልግሎት ብዛት በጉልበቱ አካባቢ የደበዘዘ ነበር። ከዚያም መልሳ ፊቷን አያች። በደግነት ድምፅ እመቤቴ፣ ያ የተለየ ኬክ ለልዩ አጋጣሚዎች ብቻ የተያዘ ነው። ምናልባት ከዕለት ተዕለት ምርጫዎቻችን ውስጥ
የሆነ ነገር የበለጠ ተስማሚ ሊሆን ይችላል። ከ$40 የሚጀምሩ ደስ የሚሉ አማራጮች አሉን አለች። በራሷ ግምት መፍትሄ እየሰጠች ይመስል በደስታና በለጋስነት ነበር የተናገረችው። ሌና ግን ይህ ልዩ አጋጣሚ ነው አለች። ፕሪያ አሁንም ያንን የውሸት ፈገግታዋን እንደለበሰች ጠበቀች። ሌና ቀጠለች። እናቴ እድሜዋ 58 ዓመት ነው። በሙሉ ህይወቷ አንድም ቀን የልደት ኬክ አግኝታ አታውቅም። ዛሬ ያ ነገር ይቀየራል። ብሪያና በትንሹ ድምፅ አሰማች። በዘንባባዋ ልትደብቀው የሞከረችው የሳቅ መጀመሪያ ነበር። ነገር ግን በፍጥነት መመለስ አልቻለችም። ኬልሲ ከመቆጣጠሪያው በትንሹ ዘወር አለች። ትከሻዋ አንዴ ተንቀሳቀሰ። በሩቅ የማሳያ ሳጥኖች ውስጥ ሲመለከቱ የነበሩት 3 ደንበኞች በድምፁ ምክንያት ቀና ብለው አዩ። ሌና ግን አንዳቸውንም አልተመለከተችም። ኮርኒሱን፣ ወለሉን ወይም በሩን አላየችም። እዚያ የቆመችበትን ምክንያት ቅንጣት ታህል ስለማታፍርበትና ልክ እንደምታፍር ሰው ሆና ላለመመላለስ ስትል አይኖቿን በፕሪያ ላይ ብቻ ተከለች። ምንም ቃል ሳትናገር በፕሪያ ፊት ለፊት ባለው የመስታወት ቆጣሪ ላይ ያንን የብርጭቆ ማሰሮ አስቀመጠችው። ማሰሮ ትልቅ መጠን ያለው ነበር። በውስጡም ሳንቲሞች፣ ኳርተሮች፣ ዳይሞች፣ ኒኬሎችና በጥንቃቄ የታጠፉ ትናንሽ የዶላር ኖቶች በክዳኑ በኩል ተጭነው ገብተዋል። ሁሉም ከጥር ወር ጀምሮ አንድ በአንድ በጥንቃቄ የተቀመጡ ነበሩ። ከቤት ኪራይ፣ ከግሮሰሪና በጥር ወር $67 የነበረውና በየካቲት ወር ደግሞ ወደ $74 ከፍ ያለው የእናቷ የልብ መድኃኒት የተረፈው እያንዳንዱ ዶላር እዚያ ውስጥ ነበር። ከኤሌክትሪክ ክፍያ፣ ከባስ ታሪፍና ብቻሽን ስትሆኚ በህይወት መኖርና አለመኖር መካከል ያለውን ልዩነት ከሚፈጥሩ ትናንሽ ነገሮች የተረፈ ገንዘብ ነበር። ከጥር ጀምሮ ስታከማች ነበር። ለወራት የሚቆጠር ስሌት፣ ለወራት የሚቆጠር ማጠፍ። ማሰሮ በወጥ ቤቱ መደርደሪያ ላይ ተቀምጦ ቀስ በቀስ እየከበደ መጥቷል። ነገሮች የራስሽን ጉልበትና ነፍስ ስታፈሽባቸው እየከበዱ እንደሚመጡት አይነት። አሁን ማሰሮ ሞልቷል። ክፍሉ ዝምታ ሰፈነበት። ይህ ዝምታ በአንድ ደስ የሚል ማክሰኞ ከሰዓት በኋላ በሚኖር የቅንጡ ሱቅ የጨዋነት ዝምታ አልነበረም። ሌላ ነገር ነበር። የማይካድ እውነት ወደ አንድ ስፍራ ሲገባና በውስጡ ያለ እያንዳንዱ ሰው ምን እንደሆነ መናገር ከመቻሉ በፊት በአንድ ጊዜ የሚሰማው አይነት ዝምታ ነበር። ነገር ግን የፕሪያ ልብ አልለሰለሰም፣ ይልቁኑ ጠነከረ። በአንድ ጣቷ የብሌዘርን ኮት ጫፍ አስተካከለች። ማሰሮውን እየተመለከተች አንድ ሰው ካለበት ክፍል በታች እንደሆነ አድርጎ በሚያስበው ንቀት ነበር። እመቤቴ፣ በዚሁ መልኩ ክፍያ አንቀበልም። ይሄ የሄልስ ኬክ ቤት ነው። ከቆጣሪው ፈቀቅ እንዳትይ በትህትና ጠይቃለሁ አለች። ሌና ግን ይህ እውነተኛ ገንዘብ ነው። እዚህ ውስጥ ያለው እያንዳንዱ ዶላር እውነተኛ ገንዘብ ነው አለች። ፕሪያ ያንን እረዳለሁ፣ ነገር ግን ይህ ተቋም ሊጠብቀው የሚገባ ደረጃ አለው። ከማሰሮ ውስጥ የተፈቱ ሳንቲሞችንና የታጠፉ ኖቶችን መቀበል ግን ስትል ሌና አቋረጠቻት። የእናንተ ተቋም በውጭ በኩል ማንኛውም ሰው እንኳ ደህና መጣህ የሚል ምልክት አለው። እኔ እዚህ የቆምኩት ከኬኩ ዋጋ በላይ በሆነ ገንዘብ ነው። መግዛት ፈልጋለሁ። ፕሪያ ጭንቅላቷን በትንሹ ዘንበል አደረገች። ፈገግታዋም ይበልጥ ስለታም ሆነ። በደግነትና በሙያዊ ስነ ምግባር የታጀቡ 7 ቃላትን ተናገረች። ዛሬ ይህ ላንቺ ትክክለኛ ቦታ አይመስለኝም። በዚያ ክፍል ውስጥ የነበረ እያንዳንዱ ሰው የእነዚያን 7 ቃላት ትርጉም ምን እንደሆነ ጠንቅቆ ሰምቷል። እያንዳንዱ ሰው። ሌና በጣም ረክታ ቆመች። አላለቀሰችም፣ ድምጿንም ከፍ አላደረገችም። እዚህ የመጣችው ለማንም ሰው ድራማ ለመስራት አልነበረም። የመጣችው ለእናቷ በገንዘቧ የልደት ኬክ ለመግዛት ነበር። ከጥር ወር ጀምሮ ስታከማች ነበር። ኬኩን እስክታገኝ ወይም አንድ ሰው በአካል ከዚህ ሱቅ እስኪያስወግዳት ድረስ ከዚህ ቆጣሪ አትነቃነቅም። በመስታወቱ ላይ የተቀመጠውን ማሰሮ እያየች መጀመሪያ ያስቀመጠችውን $1 አሰበች። ቅዝቃዜው 19 ዲግሪ የነበረበትና ከጠዋቱ 1 ሰዓት ላይ በጨለማ ወደ አውቶቡስ ማቆሚያ እየተራመደች ዘንድሮ የተለየ ይሆናል፣ ዘንድሮ እናቴ እውነተኛ ነገር ታገኛለች ብላ ለራሷ የነገረችበትን የጥር ማክሰኞ አሰበች። ፕሪያ አየቻት። ማሰሮውን አየች። አልተንቀሳቀሰችም። ያ በትክክል የሄልስ ሱቅ በር እንደገና የተከፈተበትን ቅጽበት ነበር።
ሊንተን ፒርስ ወደ ገዛ ሱቁ ዘልቆ ገባ። ሱፍ አልለበሰም፣ ጥቁር ጃኬት ብቻ ነበር። ላለፉት 4 ዓመታት አዘውትሮ ከሚሄድበትና ከሱቁ 2 በር ማዶ ከሚገኘው ቤት የያዘው ቡና በእጁ ነበር። የቡና ቤቱ ባለቤት እናቱን ስለምታውቃት ሁልጊዜ ስለሷ ይጠይቀው ነበር። ሱቁ የሱ ነበር። ከመቆጣጠሪያው ፊት ለፊት ያለውን ሁኔታ በአንድ እይታ ሲመለከት በስሙ ስር አንድ አስቀያሚ ነገር እንደተፈጠረ ተረዳ። እድሜው 40 ዓመት ነበር። የሄልስ ኬክ ቤትን በ26 ዓመቱ ከአንድ ከተከራያት ወጥ ቤትና ከአሮጌ የንግድ ምድጃ ነበር የገነባው። አሁን በፊላደልፊያ 6 ቅርንጫፎች ያሉት ሲሆን በሚቀጥሉት 18 ወራት ውስጥ 2 ተጨማሪ ቅርንጫፎችን ለመክፈት አቅዷል። የመጀመሪያውን የንግድ ትምህርት በተከታተለበት የማህበረሰብ ኮሌጅ ውስጥ የእሱ ስም የተጻፈበት ህንጻ አለ። በወቅቱ በኪሱ $800 ብቻ ይዞ ወደ ክፍል በሚሄድበት መንገድ $1 ሱቅ በገዛው ደብተር ነበር የሚማረው። ከዚህ ሁሉ በፊት ግን በሰሜን ፊላደልፊያ በሚገኘው አሌጌኒ አቬኑ ላይ አንዳንድ ምሽቶች በወጥ ቤት ውስጥ ምንም ምግብ ሳይኖር እናቱ ልጇ ፊቷን እንዳያይባት ጠረጴዛው ላይ ተቀምጣ ግድግዳውን ትመለከት የነበረች ምስኪን ልጅ ነበረች። አሁንም ቢሆን አንዳንድ ጊዜ ወደ ሱቆቹ ያለ ቅድመ ማስጠንቀቂያ ይመጣ ነበር። ሱቆቹን ደንበኞቹ በሚያዩአቸው መልኩ እንጂ በተዘጋጀው የውሸት ገጽታ ማየት አይፈልግም ነበር። የነገሩን እውነታ ለመረዳት 3 ሰከንዶች ብቻ በቀሩት ነበሩ። አንዲት ሴት ከመቆጣጠሪያው ፊት ለፊት ቆማለች። የብርጭቆ ማሰሯ በፊቷ አለ። የጨርቅ ከረጢት በትከሻዋ ላይ አንግታለች። አከርካሪዋ ሙሉ በሙሉ ቀጥ ያለ ሲሆን አይኖቿ ረግተውና አስተካክለው ይመለከታሉ። ከምንም ስፍራ ለመሄድ አላሰበችም። ህመምም አታሳይም፣ አትለምንም፣ አትሸማቀቅም። ልክ ህይወቷን ሙሉ በሙሉ በብቸኝነት ስትጋደል የኖረችና ከማንም ሰው ምስጋና እንደማትጠብቅ ሴት አቋሟን አጽንታለች። ከሷ ማዶ ያለችው ስራ አስኪያጅ ሊንተን በልጅነቱ ሲያይ ያደገበትን አይነት ፈገግታ ለብሳለች። ያ ፈገግታ ማለት ምን እንደሆነ ጠንቅቆ ያውቃል። በ12 ዓመቱ ያንን ትምህርት ተምሯል። መቼም ቢሆን ደግሞ አልረሳውም። ወደፊት ተራመደ። ፕሪያ እሱን ስታየው መላ ሰውነቷ ተቀየረ። ያ የተለማመደችው ኩራት ወደ ጥንቃቄ ተለወጠ። አቶ ፒርስ ከአንድ ደንበኛ ጋር ያለውን ሁኔታ እያስከበርን ነበር አለች። ሊንተን ግን ወደ ፕሪያ አልተመለከተም። በቆጣሪው ፊት ለፊት ወዳለችው ሴት እየተመለከተ ምንድነው ሁኔታው አላት። ድምፁ ረጋ ያለ ነበር። ለመስማት የድምፅ መጠን የማይፈልግ አይነት የዝምታ ኃይል ነበረው። ሌና አየችው። ማን እንደሆነ አታውቅም። በጃኬት የተሸፈነና ገና በበሩ የገባ ሰው መሆኑን ብቻ ነበር ያስተዋለችው። ለእናቴ የልደት ኬክ ልገዛ መጣው። ሰራተኞች ግን መግዛት እንደማልችል ነገሩኝ። ገንዘቡ አለኝ፣ ነገር ግን አይቀበሉኝም አለች። ሊንተን በቆጣሪው ላይ ያለውን የብርጭቆ ማሰሮ ተመለከተ። ከዚያም ፊቷን አየ። ስሙን ከመጥራቱ በፊት አንድ ነገር በውስጡ ተንቀሳቀሰ። በአይኖቿ ውስጥ ያለው ያ የተለየ የረጋ ጥራትና በመንጋጋዋ ላይ የሚታየው ያ ጸጥተኛ ኃይል የሆነ ቦታ ያየው ይመስላል። ነገር ግን ከየት እንደሆነ ሊያስታውሰው አልቻለም። ነገር ግን ከብዙ ጊዜ በፊት የሰማውን ድምፅ ቦታውን ለመለየት ከመቻል በፊት ውስጣዊ ማንነት እንደሚያውቀው አይነት በውስጡ ያለው ነገር አወቀው። ወደ ፕሪያ ዞሮ በአንድ ቃል አብራሪ አላት። ፕሪያ ስለ ሱቁ ደረጃ፣ ስለ ደንበኞች ልምድና ስለ ብራንዱ ምስል አብራራች። የሄልስ ኬክ ቤት ሊያገለግለው ስለተነሳው የደንበኛ አይነትና ያንን የመጠበቅ ኃላፊነት እንዳለባት በጥንቃቄና በሙያዊ መንገድ ተናገረች። እያንዳንዱም ቃል በቁም ነገር ታምን ነበር። ሊተን አዳመጠ። ከዚያም የለበሰችውን አይተሽ ውሳኔ ወሰንሽ አላት። ይህ ጥያቄ አልነበረም፣ ማረጋገጫ እንጂ። በመቀጠልም ማሰሮውን የቆጠረ ሰው አለ? በውስጡ ምን ያህል አለ ሲል ጠየቀ። ፕሪያ አቶ ፒርስ አስፈላጊ ሆኖ አላገኘነውም አለች። እሱም ያለምንም ድራማና ትዕይንት ልክ እንደ ሁል ጊዜ አነጋገሩ ቁጠሩት አላት። ብሪያና ወዲያውኑ ወደ ማሰሮ ተንቀሳቀሰች። በሱቁ ውስጥ የነበረ እያንዳንዱ ሰው ብሪያና ስትቆጥር ይመለከት ነበር። በጥንቃቄ ሳንቲሞቹን አውጥታ ለየቻቸው። እያንዳንዱን የዶላር ኖት ዘርግታ ቀናቸው። ሳትቸኩል ከግራ ወደ ቀኝ ያለውን ክምር ሰራች። ማንም አልተናገረም። ከማሳያ ሳጥኖቹ በስተጀርባ ያሉት የማቀዝቀዣ ክፍሎች ይንቀሳቀሳሉ። በውጭ በኩል በቼስትናት ስትሪያል ላይ ከተማዋ እንደ ሁል ጊዜ ትጓዛለች። ሰዎች ይረማመዳሉ፣ መኪኖች ያልፋሉ።
በዚህ ክፍል ውስጥ ምን እየተካሄደ እንዳለ የማያውቅ ተራ የማክሰኞ ክሳት ነበር። ብሪያና ቆጥራ ጨረሰች። ቀና ብላ $347 አለች። የደስታ መግለጫው ኬክ ዋጋ በስያሜው ላይ ከተጻፈው በላይ $347 ነበር። ሊንተን አንዴ ጭንቅላቱን ነቀነቀ። ለረጅም ጊዜ ብሪያን በትኩረት ተመለከታት። አንድም ቃል አልተናገራትም። በዚያ ቆጣሪ ላይ የተቀመጠው ቁጥር ባለፉት 20 ደቂቃዎች ውስጥ በዚህ ሱቅ ውስጥ ምን እንደተፈጠረ መነገር ያለበት ሁሉ ይናገር ነበር። ወደ ሌና ዞሮ ስለተስተናገድሽበት መንገድ ይቅርታ እንጠይቃለን። ይህ ሱቅ ያንን አይወክልም። የእናትሽ ኬክ በ10 ደቂቃ ውስጥ ይዘጋጃል፣ በነፃ ነው አላት። ሌና አየችውና ጭንቅላቷን ወዘወዘች። ይህንን ያደረገችው በድራማ ወይም በትዕይንት አልነበረም። አንድ ሰው ክብሩ ለድርድር እንደማይቀርብ በሚያውቅበት ፍጹም እርግጠኝነትና ጸጥታ ነበር። እኔ እዚህ የመጣሁት ለምጽዋት አይደለም። የመጣሁት ለእናቴ ለወራት ባጠራቀምኩበት ገንዘብ ኬክ ልገዛ ነው። እባክህን ገንዘቡን ተቀበልና ኬኩን ስጠኝ አለች። ሊንተን ተመለከታት። በህይወቱ ብዙ ሰዎችን አግኝቷል። በ5 ዓመታት ውስጥ ኩባንያውን ከምንም ተነስቶ ገንብቷል። እሱ ካለው በ10 እጥፍ የሚበልጥ ሀብትና እጥፍ ኩራት ካላቸው ሰዎች ጋር በአንድ ክፍል ተቀምጧል። ባለፉት ዓመታት የሰዎችን እውነተኛ ማንነት ከውጪ ካለው ገጽታ በታች የመረዳት ትክክለኛ ችሎታ አዳብሮ ነበር። አሁን እያነበበ ያለው ነገር ግን ሙሉ በሙሉ አስቆመው። ምክንያቱም በብዙ ሰዎች ፊት ከተዋረደች በኋላ ከሱቁ ባለቤት የሚሰጠውን ነፃ ኬክ ፍጹም በሆነ ክብርና ያለምንም ድርድር አለመቀበሏ በረዥም ጊዜ ውስጥ ካያቸው እጅግ አስገራሚ ነገሮች አንዱ ነበር። የተናገረችው ቃል ሳይሆን የተናገረችበት መንገድ ነበር። ልክ ምጽዋት መቀበል ፈጽሞ ያላሰበችው አማራጭ ይመስል ልክ ለአንድ ነገር ብቻ እንደመጣችና ያንን ነገር ይዛ የመውጣት ወይም ምንም ይዛ ላለመሄድ እንደወሰነችው አይነት። ስምሽን ልጠይቅ እችላለሁ አላት። ሌና ፋሮ። ሊንተን ፒርስ ሙሉ በሙሉ ደነገጠ። ስሙ ልክ እንደ ቀዝቃዛ ነበር በውስጡ ያለፈው። እሷ ብቻ እንድትሰማው አድርጎ ቀስ ብሎ ለራሱ ፋሮ፣ የኔ ዶሎሪሳ ፋሮ አለ። ሌና በትኩረት እያየችው እናቴን ታውቃታለህ አለች። ወዲያውኑ አልመለሰላትም። ምክንያቱም 28 ዓመታት በሁለት አረፍተ ነገሮች መካከል ወዳለው ክፍተት አሁን መጥቷል። ለዚህ ደግሞ ምንም አይነት ዝግጅት አይኖርም። የተሸከምከው ዕዳ በመጨረሻ ወደ ቤት ለመመለስ ዝግጁ ሲሆን አያበስርም፣ ይጠብቃል። ከዚያም በአንድ ከሰዓት በኋላ አንዲት ሴት በገዛ ሱቅ ውስጥ ስሟን ትናገራለች። አንተም በጥንቃቄ የሆነ ቦታ ያስቀመጥከው የመሰለህ ነገር ሁሉ በአንድ ጊዜ ይፈታል። እኔ ያደግኩት ከአንቲንግ ፓርክ 2 ብሎክ ርቆ በሚገኘው አሌጌኒ አቬኑ ህንፃ 12 ውስጥ ነው አለ። እናትሽ በህንፃ 14 ውስጥ ነበረች። እኔ የ12 ዓመት ልጅ ሳለሁ አንዲት ትንሽ ልጅ አስታውሳለሁ። ቁም ነገር ያላቸው አይኖች ነበሯት። አንዳንድ ጊዜ ምሽት ላይ በደረጃው ላይ ትቀመጥ ነበር። ሌናም ዝም አለች። እሱን የምታይበት መንገድ ተቀየረ። ገና ሙሉ በሙሉ አላመነችም። ነገር ግን ባለፉት 30 ደቂቃዎች ውስጥ በነበራት ጥንቃቄ አሁን በትኩረት ትከታተለው ነበር። በአንድ ታሪክ ምክንያት ጥንቃቄዋን ልታላላ አልፈለገችም። በታሪኮች በመታለል እዚህ ደረጃ አልደረሰችም። ያኔ እናቴ ምን ትመስል ነበር ስትል ጠየቀችው። እሱም ጸጉሯን ወደ ኋላ ታስረው ነበር። ሁልጊዜም ማለት ይቻላል በአንድ ክፍል ውስጥ ስትራመድ ለምን እዚያ እንዳለች የምታውቅና እሷን ለሚያዘገያት ለማንኛውም ነገር ትዕግስት የሌላት አይነት ሴት ነበረች። ቤተሰቧ የሚያስፈልገውን ታውቅ ነበር። እናም በየምሽቱ በራችንን ታንኳኳ ነበር። የድምፁ ቃና ተቀየረ። ይበልጥ ረጋና ከበድ አለ። የተራብን መሆናችንን መቼም ጠይቃ አታውቅም። አስቀድማ ታውቅ ነበር። እኛም እንድንናገረው አታስገድደንም ነበር። በሩን አንኳኩታ ለእናቴ ሳህን ትሰጣትና ትኩስ ሳለ ብሉት፣ ትናንት ነበር። ከዚያ ወደ ወጥ ቤቷ ትመለሳለች። ላፍታ ቆም አለ። ይህንን ለ2 ዓመታት በየምሽቱ አደረገች። አንድም ቀን በሷ ላይ ሸክም የሆንን ያህል እንዲሰማን አላደረገችም። አንድም ቀን አላስታወሰችንም ወይም እንደ ባሌታ አላነሳችብንም። ዝም ብላ ታንኳኳለች፣ ትሰጣለች፣ ትመለሳለች። እናቴ በመጨረሻ ቋሚ ስራ አግኝታ እስክንንቀሳቀስ ድረስ በፍጥነት ነበር የሄድነው። በአግባቡ አልተሰናበትኳትም። ሳላመሰግናት ቀረው። ይህንን ደግሞ ለ28 ዓመታት ሳስበው ኖሬያለሁ።
ሱቁ ሙሉ በሙሉ ጸጥ አለ። እያንዳንዱ ሰው ፕሪያ፣ ኬልሲ፣ ብሪያና ሌላ ነገር የሚመለከቱ መስለው መታየታቸውን ከተው ቆይተው የነበሩት ሶስቱ ደንበኞች ሁላቸውም ዝም አሉ። ሌና ለአፍታ ዝም አለች። ሊንተን የአንቺ እናት ናት አላት። የሌኒ ፊት ተቀየረ። ደህና አይደለችም። ልቧ አሁን ላይ ከአፓርታማ ብዙ አትወጣም። በጣም በፍጥነት ትደክማለች። ነገር ግን አሁንም እዚህ ያለች፣ አሁንም እየታገለች ነው አለች። እሱም ራሱን ነቅንቆ ከአንቺ ጋር መምጣት አለብኝ አለ። ሌና ተመለከተችው። ከ5 ደቂቃ በፊት በኬክ ሱቅ ውስጥ ያገኘችው እንግዳ ሰው ስለ እናቷ ታሪክ ከዚህ በፊት ሰምታው የማታውቀውን ነገር እየነገራት ወደ እናቷ ቤት ለመምጣት እየጠየቃት ነው። እኔ አላውቅህም አለችው። እሱ አውቃለሁ፣ ያንን አውቃለሁ። እኔ አሁን ለተናገርኩት ነገር እንድታምኚኝ ምንም ምክንያት የለሽም። ነገር ግን ለ28 ዓመታት ለእናትሽ የደከምኩት ዕዳ አለኝ። 2 ፈለግኳት፣ ነገር ግን ሁለቱንም ጊዜ አጣዋት። አሁን ግን በልጇ ፊት ለፊት ቆሜያለሁ። ዛሬን ያለምንም ነገር ሳላደርግ እንዲያበቃ መፍቀድ አልችልም። እባክሽ አላት። ሌና በእጆቿ ላይ ያለውን ማሰሮ ተመለከተች። በፊቷ ያለውን ሰው አየች። ምንም አይነት ትዕይንት እያሳያት አልነበረም። ምንም ነገር እየሸጠላት አልነበረም። ለረጅም ጊዜ አንድ ነገር ለመናገር ሲጠብቅ የቆየና በመጨረሻም ትክክለኛውን በር እንዳገኘ ሰው አይነት ገጽታ ነበረው። በመስኮቷ አጠገብ ባለው ወንበር ላይ ተቀምጣ የምትገኘውን እናቷን አሰበች። ዶሎሬስ በቅርብ ወራት ውስጥ መቆም ስለሚያደክማት በዚያ ወንበር ላይ በብዛት ትቀመጥ ነበር። ምንም እንኳ ቢያደክማትም አሁንም አንዳንድ ጊዜ ታብሰለስላለች። ሁልጊዜም ስለ ራሷ ጤንነት ከመናገሯ በፊት ስለ ሌሎች ሰዎች አስቀድማ ትጠይቃለች። ሌና እሱን እያየች በጣም አጋናሃል ልትል ትችላለች አለች። የሊንተን የከንፈር ጫፍ ተንቀሳቀሰ። የፈገግታ መጀመሪያ ነበር። አውቃለሁ አለ። ከማንም ሰው ያለ ክርክር ምንም ነገር ተቀብላ አታውቅም አለችው። እሱም ይህ ጨርሶ አይገርመኝም አላት። ከረዥም ጸጥታ በኋላ ሌና የጨርቅ ከረጢቷን አነሳች። እሺ አለች። ከመውጣታቸው በፊት ሊንተን ወደ ቆጣሪው ዞረ። ፕሪስ ቆማበት፣ ኬልሲ ባጠገቧና ብሪያና ግማሽ እርምጃ ወደ ኋላ ብላ ወደ ነበሩበት ቦታ ተራመደ። ለአፍታ ሳይናገር ቆመ። ፕሪያ በዚህ ሱቅ ውስጥ ለዓመታት ሰርተሻል አላት። እርሷም አቶ ፒርስ እኔ ለብራንዱ መልካምነት ስል ነው የሰራሁት አለችው። እሱም በ4 ዓመታት ውስጥ ወደዚህ ቅርንጫፍ መጥቼ አንዷ ስራ አስኪያጄ በለበሰችው ልብስ ምክንያት ክፍያ የምትፈጽም ደንበኛን ልታስወጣ ስትዘጋጅ አይቼ አላውቅም። ዛሬ ያዋረድሻት ሴት እኔ ሕፃን ሳለው የመገበችኝ ሴት ልጅ ናት። ፕሪያ ዛሬ ያደረግሽው ጥቃት እኔን በህይወት ባቆየችን ሴት ልጅ ላይ የተሰነዘረ ነበር። ዝምታ ሰፈነ። ከዛሬ ጀምሮ ሁላችሁም ከስራ ተሰናብታችኋል አለ። ፕሪያ እንዴት ሊሆን አይችልም ስትል እሱ ግን ይህ ለውይይት የሚቀርብ አይደለም አላት። በስተጀርባ በጸጥታ ቆማ ወደ ነበረችው አንድም ቀን ሳትስቅ እሱ ስላዘዛት ብቻ ያለምንም ጥርጣሬ እያንዳንዱን ሳንቲምና ኖት ወደ ቆጠረችው ወጣት ሴት ተመለከተ። የደስታ መግለጫውን ኬክ በሳጥን አሽጊ፣ ከሁለተኛው መደርደሪያ ላይ ማካሮኖችንና በግራ በኩል ካለው ሳጥን ቸኮሌት ጨመሪ፣ አንቺ ስራሽ ላይ ትቀጥያለሽ አላት። የብርጭቆውን ማሰሮ አነሳና ወደ ሌና ተመልሶ በእጆቿ ላይ አስቀመጠው። እሷም አሁን ቢሆን በራሴ ገንዘብ መክፈል እፈልጋለሁ አለችው። እሱም እዚያ ስንደርስ ትከፍያለሽ፣ ለራሷ በእጅሽ ትሰጫታለሽ አላት። በከተማዋ በኩል ወደ ሰሜን ተጓዙ። ሊንተን በመስኮት በኩል የከተማው መሃል ወደ ሰሜን ፊላደልፊያ ሲቀየር ይመለከት ነበር። እንደ ሁልጊዜው አጫጭር ህንፃዎች፣ ጠባብ መንገዶች፣ በእጅ የተሳሉ ምልክቶች ያሏቸው ትናንሽ የጥግ ሱቆች፣ ሰዎች የሚጠቀሙባቸው በረንዳዎች ያሏቸው እርስ በእርስ የተጠጋጉ ፍርድ ቤቶች እና በከሰዓት በኋላ በብስክሌት የሚጫወቱ ህፃናት ይታዩ ነበር። በዚህ የከተማዋ ክፍል ካለፈ ረዥም ጊዜ ሆኖት ነበር። መቼም ቢሆን አልረሳውም። ነገር ግን በአንድ ቦታ በአእምሮ መኖርና በገሃድ ወደ እሱ መመለስ መካከል ልዩነት አለ። የመጀመሪያው ትውሳ ሲሆን፣ ሁለተኛው ደግሞ ይበልጥ ውስብስብ ነበር። ሌና በአጠገቡ ተቀምጣ እሷ ሁል ጊዜ የምትለው ጎረቤቶች የሚያደርጉትን ነገር ብቻ እንደምታደርግ ነበር አለችው። እሱ ግን እሷ ጎረቤቶች የሚያደርጉትን አላደረገችም። ጎረቤቶች ከመንገድ ማዶ እጃቸውን ያወዛውዛሉ። ጎረቤቶች አንቺ በሌለሽበት ወቅት ዕቃ ይረከባሉ። እናትሽ ያደረገችው ነገር ግን
እሷ ካላት በእጥፍ የሚበልጥ ሀብት ያላቸው አብዛኞቹ ሰዎች መቼም ቢሆን የሚያደርጉትን ምርጫ ነበር። ለ2 ዓመታት በየምሽቱ አንድም ነገር ሳትጠብቅ ያደረገችው ለአንድ ለተራበ ሕፃን የአንድ ሳህን ምግብ ትርጉም ምን እንደሆነ ልታውቂ አትችይም። ይህ ደግሞ ምግብ ብቻ አይደለም፣ አንድ ሰው አንቺን ማየቱ ነው። ዓለም አንቺን አልፋ በምትሄድበት ወቅት አንድ ሰው ቆሞ አንቺ ዋጋ እንዳለሽ መወሰኑ ነው። ያኔ ያለኝን ነገር ሁሉ የገነባሁት በዚያ ትውስታ ላይ ነው። በከበደኝ ቁጥር አንድ ሰው እኔ እንደማልመጠን በነገረኝ ቁጥር እናትሽ ያንን በር ስታንኳኳ ያንን ለማድረግ ምን ያህል ዋጋ እንደከፈለችና ያንን ለማድረግ መምረጧን አስብ ነበር። ሌና እሷ እኮ ይህንን መቼም ነግራኝ አታውቅም አለችው። እሱ በእርግጥ አትነግርሽም። በዓለም ላይ እውነተኛ መልካም ነገር የሚያደርጉ ሰዎች ሁልጊዜም ስለሱ አንድም ቃል የማይናገሩት ናቸው አላት። መኪናው ወደ አሌጌኒ አቬኑ ታጠፈ። ሊንተንም ዝም አለ። ብሎኩን ተመለከተ። በጥጎቹ ላይ የተለያዩ ሱቆች አሉ። በአሮጌው ባዶ ቦታ ላይ አዲስ መጫወቻ ተገንብቷል። ነገር ግን ያው ጠባብ ረድፍ ቤቶች በህንፃዎቹ መካከል የሚወርደው ያ ከሰዓት በኋላ ብርሃንና በውስጡ የሚኖሩትና እዚያ ለመቆየት በመረጡት ሰዎች ምክንያት አሁንም ጸንቶ የቆመው የሰፈር ስሜት ያው ነበር። ከአንድ ብሎክ ማዶ ነበር ያደገው። በዚያ መንገድ ላይ ከቆመ ዓመታት ተቆጥረዋል። ቀስ ብሎ ተነፈሰ። ወደ 2 ፎቅ ደረጃዎች ወጡ። ሌና 2 ጊዜ አንኳኳች። ከዚያም ቁልፏን ተጠቀመች። ማማ እኔ ቤት መጥቻለሁ፣ ደግሞ አንድ ሰው ይዤ መጥቻለሁ ብላ ተጣራች። ዶሎሬስ ፋሮ በመስኮቷ አጠገብ ባለው ወንበር ላይ ተቀምጣ ነበር። እድሜዋ 58 ዓመት ሲሆን ከበፊቱ ይልቅ ከስላለች። የልብ ህመሙ ባለፉት 2 ዓመታት ውስጥ ከሰውነቷ ላይ የሆነ ነገር ወስዷል። በዚህ ቀናት በጥንቃቄ ትንቀሳቀሳለች። ሰውነቷ ዝም ብሎ ከመታዘዝ ይልቅ አብረውት የሚደራደሩት ነገር በሆነበት ጥንቃቄ አይነት። ነገር ግን አቋሟ አሁንም ቀጥ ያለ ነበር። እጆቿ በጉልበቷ ላይ በጥንቃቄ ተጣብቀዋል። አይኖቿም ልክ እንደ ሁል ጊዜው ሙሉና ሞቅ ያሉ ሙሉ በሙሉ ሕያው ነበሩ። ህይወቷን ሙሉ ለዓለም ጥልቅ ትኩረት ስትሰጥ የኖረችና ያ ነገር እንዲቆም ፈጽሞ የማትፈልግ ሴት። መጀመሪያ ሌናን አየቻት። ለልጇ ወደ ቤት ስትመለስ የምታሳየውን እውነተኛ ፈገግታ አሳየች። ከዚያም ትልቁን የኬክ ሳጥን አየች። ሌና ይህ እኮ በጣም ብዙ ነው፣ ማድረግ አልነበረብሽም አለች። በመቀጠል በበሩ መግቢያ ላይ ከልጇ በስተጀርባ የቆመውን ሰው አየች። ፊቱን ስትመለከት በገጽታዋ ላይ ከአስተሳሰብ በበለጠ ፍጥነት አንድ ነገር ተፈጠረ። ሊንተን ህጋዊ ስሙ ሲሆን ዓለም የሚያውቀው በዚህ ስም ነበር። እናቱ ግን ማርከስ ትለው ነበር። በአሮጌው ብሎክ ያሉ ጎረቤቶችም እንዲሁ ይጠሩት ነበር። እሱ አሁን የሆነውን ከመሆኑ በፊት የሚያውቁት ሰዎች የሚያውቁት ስም ነበር። ዶሎሬስ የቀረውን ዓለም ትቶ የሄደውን ነገር አስታወሰች። እሱም እመቤቴ ዶሎሬስ አለ። እሷም አይኖቿ አካባቢ በትክክል እናትህን ትመስላለህ አለችው። ክፍሉን አቋርጦ በመስኮቱ አጠገብ ባለው ወንበር ፊት ለፊት ወለሉ ላይ ተንበረከከ። $180 ሚሊዮን የሚያወጣው ሰው በሰሜን ፊላዴልፊያ ባለች ትንሽዬ አፓርታማ ወለል ላይ ተንበረከከ። በመኪናው ውስጥ እያለ ሁሉንም ነገር በጥንቃቄ ሳይሆን በግልጽ ለመናገር ወስኖ ነበር። እሷም በነበሩበት ወቅት ራሷን ለመቆጠብ አልሞከረችም። እሱም በፊቷ ራሱን ለመቆጠብ አልፈለገም። ላመሰግንሽ አልቻልኩም ነበር አላት። ለ2 ዓመታት በየምሽቱ መገብሽን፣ በሩን አንኳኩተሽ ለእናቴ ሳህን ትሰጪ ነበር። አንድም ቀን በእኛ ላይ ሸክም የሆንሽ ያህል እንዲሰማን አላደረግሽም። መቼም አላስታወስሽብንም፣ መቼም አልተጠቀምሽበትም። እናቴ እርዳታ ስለምትፈልግ ትንሽ ሆና እንዲሰማት አላደረግሽም። ዝም ብለሽ ታንኳኩያለሽ፣ ትሰጫለሽ፣ ወደ ወጥ ቤትሽም ትመለሺ ነበር። እናቴ አንቺ ከሄድሽ በኋላ ታለቅስ ነበር፣ ከሀፍረት ሳይሆን ከእፎይታ የተነሳ። ምክንያቱም እኛ የማይታየን ያህል ዓለም አልፎን በሚሄድበት ወቅት አንቺ በየምሽቱ ትቆሚና የሆነ ነገር ታደርጊ ነበር። ይህንን ያደረግሽው በጋራ ግድግዳና በጋራ መንገድ እንጂ በሌላ በምንም ነገር ስላልተገናኘንና ለመንከባከብ በራስሽ በወንሰሽው ምርጫ ነበር። አንድ ነገር መገንባት ከጀመርክ በኋላ 2 ጊዜ ፈለግኩሽ፣ ነገር ግን ሁለቱንም ጊዜ አጣውሽ። እዚህ እንደቆየሽ አላወቅኩም ነበር። ድምፁ አሁንም የረጋ ነበር፣ ነገር ግን ቀላል ነገር ሳይሆን ከባድ ነገር የተሸከመ ሰው የረጋ ድምፅ ነበር።
እኔ 28 ዓመታት ዘግይቻለሁ። አሁን ግን ያስተዋልኩት ለሰጠሽን ለእያንዳንዱ ሰሃን በር ላይ ለነበረው ለእያንዳንዱ ማንኳኳት እኛን ስላየሽን አመሰግናለሁ። ዶሎሬስ ለረጅም ጊዜ ተመለከተችው። አይኖቿ በእንባ የራሱ ነበሩ። ነገር ግን ሌና ህይወቷን ሙሉ ያየችውን ያንን ፈገግታ ፈገግ አለች። አሁን ካለው ቅጽበት በበለጠ ጥልቅ ከሆነ ቦታ የሚመጣው አይነት ፈገግታ። እጇን በፊቱ ላይ አሳረፈች። በአስርተ ዓመታት አገልግሎት ምክንያት የለሰለሱ አሮጌ እጆች ነበሩ። አንዳንድ እጆች ህይወታቸውን ባለፉበት እውነተኛ ተግባር ምክንያት ሞቅ የሚሉበት አይነት ሙቀት ነበራቸው። ማርከስ ተርበ ነበር፣ ያ ብቻ ነው አለች። እሱ ግን ያ ብቻ አልነበረም፣ ያ ሁሉ ነገር ነበር አላት። እጇን በፊቱ ላይ እንዳደረገች በትኩረት አየችው። መልካም ነገር ገነባህ ስትል ጠየቀችው። ለመሞከር ሞክሬያለሁ አላት። በሌላ ቅጽበት ተመለከተችውና እንግዲያውስ እነዚያን ሳህኖች አላባከንኳቸውም አለች። ከዚያ በኋላ ማንም አልተናገረም። ያ አረፍተ ነገር በክፍሉ ላይ ልክ እንደ ፍጻሜና እውነተኛ ነገር ሰፈነ። ሌና የኬክ ሳጥኑን በመስኮቷ አጠገብ ባለው ትንሽ ጠረጴዛ ላይ አስቀመጠችው። ከፈተችው። የሄልስ ኬክ ቤት የደስታ መግለጫ ኬክ፣ ነጭ ፍሮስቲንግ፣ ወርቃማ ፊደላት፣ በፊላዴልፊያ እጅግ ውድ በሆነው ኬክ ሱቅ ውስጥ የነበረው እጅግ ውብ ነገር። ወደ ጨርቅ ከረጢቷ እጇን ሰዳ የብርጭቆውን ማሰሮ አወጣች። ከኬኩ አጠገብ በጠረጴዛው ላይ አስቀመጠችው። ማማ፣ ለዚህ በራሳችን ገንዘብ ነው የምንከፍለው አለች። ዶሎሬስ ማሰሮውን ከዚያም ልጇን ተመለከተች። በመቀጠልም ሳቀች። ሌና፣ ልጄ ይህንን ሁሉ ከየት አገኘሽው አለች። ሌና፣ 4 ወራት ምንም ቃል አትናገሪ፣ ዝም ብለሽ ይህንን እንዳደርግ ፍቀጅልኝ አለች። ዶሎሬስ ከንፈሮቿን አንድ ላይ ያዘች። አይኖቿ ያበሩ ነበር። ሌና ሻማዎቹን አበራች። 58 ሻማዎች፣ ለኖረችበት ለእያንዳንዱ ዓመት አንድ። ከ2 ሳምንት በፊት ገዝታቸው በመኝታ ክፍሏ መሳቢያ ውስጥ አስቀምጣቸው ነበር። በየቀኑ ጠዋት ሰዓቷን ለመውሰድ መሳቢያውን ስትከፍት እዚያ ተቀምጠው ታያቸውና ዛሬ እየቀረበ ነው ብላ ታስባለች። በውስጧም እኩል ተስፋ፣ እኩል ፍቅርና አንድ ነገር በጣም ከመፈለግ የተነሳ ምን ያህል ትርጉም ይኖረዋል ብለ አስቀድመ የምትፈራበትን አይነት ልዩ ስሜት ይሰማት ነበር። በአንድ ትንሽ የሰሜን ፊላዴልፊያ አፓርታማ ውስጥ በአንድ ማክሰኞ ከሰዓት በኋላ 58 ሻማዎች በርተዋል። ይህም ህይወቷን ሙሉ ሌሎች ሰዎች ሙቀትና ብርሃን እንዲኖራቸው ለጣረችና ለራሷ ግን አንድም ቀን ጠይቃ ለማታውቅ ሴት ነበር። ዶሎሬስ ለረጅም ጊዜ ተመለከተቻቸው። ይህ በጣም ብዙ ነው አለች። ሌና ማማ፣ ዝም ብለሽ ሹፍ በያቸው አለች። ሎሬስ ሙሉና ሞቅ ያለ ሳቅ ሳቀች። ይህ ሳቅ ትንሽ ክፍልን ሙሉ በሙሉ የሚሞላና በውስጡ ያሉ እያንዳንዱ ሰው መሆን ያለበት ቦታ ላይ እንዳለ እንዲሰማው የሚያደርግ አይነት ሳቅ ነበር። ትንፋሽ ወሰደች። እያንዳንዱንም አንድ በአንድ እፉ ብላ ጠፋች። ሊንተን በትንሹ ክፍል ማዶ ባለው ወንበር ላይ ተቀምጦ ማጨብጨብ ጀመረ። ከዚያም እውነተኛ ሳቅ ከውስጡ ወጣ። ለቦርድ ክፍሎችና ለፕሬስ ፎቶግራፎች የሚያስቀምጠው ያ ቁጥጥር የሚደረግበት የውሸት ሳቅ አልነበረም። ከዚህ ሁሉ በፊት የነበረው በአሌጌኒ አቬኑ ላይ ከግድግዳው በስተጀርባ የምግብ ሽታ ይሸተው የነበረና በሌላኛው በኩል የሆነ ሰው እሱ መብላቱን ግድ እንደሚለው በማወቁ በውስጡ እፎይታ ይሰማው የነበረው የ12 ዓመቱ ልጅ ሳቅ ነበር። ዶሎሬስ ከክፍሉ ማዶ ወደሱ እየጠቆመች አሁንም ልክ የ12 ዓመት ልጅ ሳለ ትስቅ እንደነበረው አይነት ሳቅ ነው የምትስቀው አለችው። እሱም ያንን እንደምታስታውሽ አላወቅኩም ነበር አላት። ማርከስ፣ በዚያ ብሎክ ላይ ስለነበረው ስለ እያንዳንዱ ህፃን ሁሉንም ነገር አስታውሳለሁ አለች። በመቀጠልም እናትህ እንዴት ናት ስትል ጠየቀችው። ደህና ናት፣ አሁን በደላዌር ናት። ይህንን ብነግራት አታምንም። ዛሬ ማታ ደውልላታለሁ፣ ነገር ግን እንዴት እንደማብራራው አላቅም አላት። ዶሎሬስ ፈገግ ብላ ዶሎሬስ ሰላም ትልሻለሽ በላት፣ ያ ልጇ በጣም ጥሩ ሰው ሆኖ አድጓል በላት አለችው። በሚቀጥሉት ሳምንታት ውስጥ ሊንተን ዶሎሬስ የሚያስፈልጋትን የልብ ሕክምና እንክብካቤ በጸጥታ ማግኘቷን አረጋገጠ። ቀጠሮዎች፣ መድኃኒቶች እና ወጪዎች ሁሉ ያለምንም ትዕይንት ተፈጽመዋል። ከዚህ ቪዲዮ ምን ተማራችሁ? ሐሳባችሁን በኮመንት መስጫ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ደግሞ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።